ያመጣጣ ክለብ እዚህ ምድር ላይ የለም ማለት ነው። ትላንትና መጥቶ ነገ እንወዳጅ ምናምን ይታጣልኩት ወንድ አገርፍም እንዴ አንተ የአገሬ ልጆች እንደ ባጃ ሰው እንደሌላቸው ነገር ሻምፒዮንስ ሊግ በሚጥልቀሻ ምክንያት ትለጠልጣለህ። ወንድ አገርፍም አልኩት ነው። ከዛም ለኔ እኮ መብላት ተንቀሳቀስ እንዳላገኝ ነው ወስንብሃለሁ አልኩት። በቃ ባለፈው የለጠጥኩት ፓርክ ድፍረት ተጣጣላ ጠባሳው አለ ይኸው አልኩት። አዎ ምናምን ለማና ከዛ በኋላ ሽማግሌ ላከ ማዚ ከምባቤ ጋር በጣም ነው የምወዳቸው እነሱ። እኔ ላንተ ስላልኩት ዘማሪ ላንተ ግን ዛሬ ላሽሏለሁ ኖርማል ነው። ሻምፒዮንስ ሊግ ላገኘውና እኔ ተረትሯለሁ ተናግሬያለሁ። እንዴት ወያላውን ይለቀልቅብኛል? ተሰናግጄ በቃ በጣም ተርፍዬ እንዴ ሰላም ነሽ? ተጠፋፋን አይደል ሰሞኑን? ዝም ብለሽ እቺ ደግሞ እንትንም እያሸነፍሽ ነው ወዳጅነትንም ጨዋታው ምናምን በቃ ተጠፋፍተናል አይደል? ባይሆን አሁን ሻምፒዮንስ ሊግ የምትጫወቱ እንዳይመስላችሁ። ሻምፒዮንስ ሊግ ገና ናችሁ። ከረጅም ዓመት በኋላ ሻምፒዮንስ ሊግ ስለገባችሁ ይሄ ጨዋታ የሻምፒዮንስ ሊግ እንዳይመስላችሁ ልንገራችሁ ብዬ ነው የመጣሁት። ዛሬ 11 ሰዓት ላይ የምታደርጉት ጨዋታ የወዳጅነት ከፒኤስጂ ጋር የወዳጅነት ነው የምታደርጉት። ሁላችሁም የእግር ኳስ ቤተሰቦች እንዳመልጣችሁ ተመልከቱት። በተለይ ተርፌ ደጋፊዎች የሻምፒዮንስ ሊግ ጨዋታ አይደለም፣ ይሄ የወዳጅነት ነው። እሺ እሱን እንገራችሁ ብዬ ነው። ከዛ በተጨማሪ ደግሞ አዳዲስና ፈጣን መረጃዎች ማግኘት ከፈለጋችሁ ቴሌግራሚን ባዮ ላይ ሊንክ አስቀምጫለሁ፣ ፈልጋችኋለሁ። እዛኑ ውስጥ አንዳንድ ነገሮች አጫውታችኋለሁ። ጨዋታውንም በምን እናያለን የምትሉ ሰዎች ካላችሁ እኔ መፍትሄ አለኝ። እዛ ላይ መጣችሁ እንገናኝ። እሺ ወደ ቴሌግራም በሉ ሂዱ። ይሄን ያክላለት ከሰማችሁ ወደ ቴሌግራም ዳይ ወደዛ አይ ሻምፒዮንስ ሊግ እንደኔ የቤቴን ጭስ ያመጣጣ ክለብ እዚህ ምድር ላይ የለም ማለት ነው። ትላንትና መጥቶ ነገ እንወዳጅ ምናምን ቀስ ወንድም ጥላ ትንሽ ቀስ። እኔ ወኔሽን እኮ ወድጄዋለሁ። ጥድት ያለ ወኔ ማለት ነው። በቃ እንዲህ ነው ከጎንሽነን ዛሬ ከጎንሽነን ትበቃ ይልናል። ግን ትንሽ አዎ ወደነዋል። ከጎንሽ ነው እንዳትረሽ እሱ እና ዛሬ የሆነ ጽድት ያለ ነገር እንጠብቃለን። በቃ ከጎንነን ይህንን ጨዋታ ጨምሩ። ቼልሲ ከኤስ ሚላን፣ ፍራንክ ቫሮስ ከሪያል ማድሪድ፣ ኖቲንግሃም ፎረስት ከባርሰሎና፣ አሁንም ባርሰሎና ከዩዲኒዜ። እነዚህ ሁሉ ጨዋታዎች ዛሬ የሚደረጉ ናቸው። እናንተ ደግሞ ጽድት ያለ ቀመር ከፈለክ ሊንኩ ባያለ ያለ ቴሌግራሜ ግባና መቀመር ትችላለህ። በዚህ ማለት ነው ጽድት ያለ የሚያስቸግር ነገር ካለ በውስጥ እኔን መጠየቅ ትችላለህ። ይቻማችሁ። የዓመቱ ምርጥ ጨዋታ የሻምፒዮንስ ሊግ ንጉሶች ማንቸስተር ዩናይትድ እና ፔዤ በፕሪሲዝን ነገ ይገናኛሉ። ፓፓውቴ ታዲያ ይህን ጨዋታ ለማየት እንደኔ የጓጓችሁ ኮሜንት ላይ አለው በሉኝ። ይህንን ጨዋታ ፈታ ብላችሁ የምታዩበትን መንገድ ይዤላችሁ መጥቻለሁ ከአሁኑ ማለት ነው። የዓመቱ ምርጥ ጨዋታ ስለሆነ ይህን ጨዋታ የግድ ማየት ስላለባችሁ በስልካችሁ ያበደ ነገር ይዤላችሁ መጥቻለሁ። ባዩ ላይ ባለው ሊንክ ካልሆነ ቤላግሬ 7 ብላችሁ ሰርች አድርጋችሁ ይህንን ጨዋታ የምታዩበት ምርጥ ነገር ቴሌግራም ላይ ይዤላችሁ መጥቻለሁ። ይህን ጨዋታ ሊያመልጣችሁ አይገባም። ያበደ የንጉሶች ጨዋታ ፔዤ ከንጉሱ ከማንቸስተር ዩናይትድ ጋር ዩናይትድ ፎርኤቨር የኛ ምርጡ ክለብ ነገ ከፔዤ ጋር ይገጥማል። የወዳጅነት ጨዋታ ነው ብለህ እንዳታስብ ብራዘር። የንጉሶች ጨዋታ ስለሆነ የክብር ጉዳይ ነው። ነገ ይህንን ጨዋታ እንዴት ያለው ብለህ እንዳትሳቀቅ። ምርጥ ነገር ቴሌግራም ላይ ቤላግሬ 7 ወይም ደግሞ ባዩ ላይ ባለው ሊንክ መተም ማግኘት ይችላል። ይመቻችሁ። በቀሉ ጨዋታ አለሽ ለካ ዛሬ ከፒኤስጂ ጋር። አሁን ይህን ጨዋታ ብታሸንፉ የእናንተ እኮ እስስ ልባችሁን አውቃለሁ። የምሬን ነው። ፒኤስጂን አሸንፈናል እኮ ብላችሁ አካኬ ዘራፍ ነው የምትሉና አታሸንፏትም መቼም ቢሆን። የቋጠሮ ቀን የምሬን ነው። ቢያሸንፉ ለአርሰናል ደጋፊዎች የባሰ ስጋት ነው የሚሆኑባቸው። የምሬን ነው። እናንተን በሻምፒዮንስ ሊግ የለጠፈውን ፒኤስጂ እኛ ዛሬ ይዘን ለጠፍነው ነው። ይሄ እንደሚወራ እርግጠኛ ነኝ 100%። ስለዚህ ቀድማችሁ መቋጠራችሁ እንዳትረሱ ሁላችሁም የተቃራኒ ክለብ ደጋፊዎች። በቀሉ ዛሬ ጨዋታ አላት፣ በእርግጠኝነት ትለጠፋለች 100% ሹር። ስለዚህ የጨዋታ ቀን ያራዳ ልጆች የቋጠሩና የጨዋታ ቀን ማሊያም ትፈልጉ ደግሞ አዲስ ማሊያዎች የምትፈልጉ ካላችሁ ደግሞ ወየበሉ የ2026-27 ኦሪጂናል ማሊያ የምታገኙ ከናውን ብቻ ነው። አድራሻ ሰሜት አዲስ አበባ ያላችሁ እንዲሁም ክፍለ ሀገር የትም ቦታ በፖስታ ቤት ይላካል። ማሊያ ፈልጋችሁ ክለባችሁ እየወደዳችሁ ማሊያ ካጣችሁ ናሁም ጋር ባለው ስልክ መደወል ወይም ቴሌግራም ወይም ደግሞ ዋትስአፕ ላይ ማውራት ብቻ።